ያለ ካራክተር የትም አትደርሱ። በችሎታ እንኳን ወደ ከፍታ ብትወጡ፣ በብቃታችሁ ወደ ከፍታ ብትወጡ፣ ከፍታው ላይ መቆየት የምትችሉት ካራክተር ካላችሁ ብቻ ነው። አንተን የሚለይህ ነገር ካራክተር ነው። ከመልክ ከቁመና ከምን ሌላ በጣም አንተን ዩኒክ የሚያደርግህ ነገር እሱ ካራክተር ነው። ካራክተሩን ማየት ስትፈልጉ 5 መለኪያዎች አሉ። እንደ መግቢያ ኢትዮጵያ ውስጥ የምንጠቀምበት አገላለጽ አለ። ሰክሰስን ስናስብ ሰው የደረሰበት ቦታ እደርሳለሁ እንላለን። ሰው የደረሰበት ቦታ እደርሳለሁ እንላለን። ምን ማለታችን ነው? አንድ ሌቭል አለ፣ እዛ ጋር መድረስ እፈልጋለሁ፣ ሰዎች የደረሱበት ቦታ ላይ መድረስ እፈልጋለሁ እንላለን። ያ ሲሊንግ ነው፣ ያ ጣሪያ ነው። በህብረተሰብ ውስጥ የሚቀመጥ ጣሪያ ሲሊንግ ነው። ግን እንዴት እንደሚይዘን አናውቅም። ሰው የደረሰበት ቦታ ደርሳለሁ የሚለው ሀሳብ እንዴት እንደሚይዘን አናውቅም። ምሳሌ ልስጣችሁ። እኛ ልጆች ሆነን ሀብታም የሚባሉ ሰዎች ነበሩ፣ ሀብታሞች ነበሩ። ስለዚህ ሀብታሞች አሉ፣ እናውቃለን፣ ሀብታሞች ናቸው፣ ቤታቸው ቆንጆ ነው፣ የሚነዱት መኪና አዲስ መርሴዲስ ወይም ሬንጅ ሮቨር ነው፣ ጥሩ ስራ አላቸው፣ ከኢትዮጵያ ውጭ አሜሪካ ሄደው ይመጣሉ፣ ቬኬሽን ይሄዳሉ። ይሄን አለ እና ሀብታሞች ናቸው እና ተመሳሳይ ሀብት አላቸው፣ እዛ ጋር ደርሰዋል፣ ሀብታሞች ናቸው። ከዛ ቆይና አንድ ሰውዬ መጡ። እኛ ሰውዬ ሼክ መሐመድ አላሙዲ ናቸው። ሰውዬው መጡ። ሲመጡ ግራ ገባል። ማለት የሀብታም ዴፊኒሽኑ ግራ ገባል። ለወጡት። ምንድን ነው ያደረጉት? ሰውየው መጥተው ተቀምጦ የነበረውን ጣሪያ ነቅለው ጣሉት። ስለዚህ የሀብታም ዴፊኒሽን ተለወጠና በፊት በጣም ሀብታም የምንላቸው ሰዎች በሳቸው አይን ስንመለከት አቬሬጅ ሆነ። ዛሬ የመጀመሪያው ስራችን ጣራውን ነቅለን እንጥላለን። ሰው የደረሰበት ሳይሆን ለመድረስ የምንፈልገው በራሳችን ጣራውን ነቅለን ጥለን ሲሊንጉን ነቅለን አስወግደን መድረስ የምንፈልግበት ብዙ እጥፍ ለመድረስ ጣራውን እናስወግዳለን። ለዚህ ግን አንድ ነገር ያስፈልገናል። እውቀታው፣ ችሎታው ግን እጅግ በጣም አስፈላጊ ለስኬት እጅግ በጣም አስፈላጊ የሆነ አንድ ነገር አለ። እሱም ካራክተር። ካራክተርን በአማርኛ ለመተርጎም ሞክሬ ተቸግሬያለሁ። የስነ ምግባር ባህሪ ጸባይ ድምር ነው። ካራክተር ግን የበለጠ እንግሊዘኛ ይገልጸዋል። ካራክተር ያለ ካራክተር የትም አትሄዱም። ያለ ካራክተር የትም አትደርሱ። አይታችሁ እንደሆነ አንዳንድ ሰዎች ችሎታቸው በጣም አስደናቂ ነው። በጣም ጎበዝ ናቸው። በጣም አስደናቂ ችሎታ አላቸው። 10 ደቂቃ ግን ቁጭ ብላችሁ ከነሱ ጋር ማውራታችሁ ለምን? ካራክተር አችል የፈለገ ጎበዝ ቢሆኑ የሚተካቸው ሰው ካገኛችሁ፣ የሚተካቸው ሰው ባገኛችሁ ቀን እነሱን አስወጥታችሁ ትተኳቸዋላችሁ። ካራክተር በመንፈሳዊ አገልግሎት አንዳንድ ዘማሪዎች አሉ፣ ወንዶች በጣም የሚዘምሩ በጣም እኔ ያጋጠሙኝና ሲዘምሩ በጣም ደስ ይላሉ። ለምሳ ቁጭ ስትሉ አብራችኋቸው ዌይትረሷን ነይ እስቲ አንቺ የእንትናን ጭስቲ ምንድን ይሄ ጨው የሌለው የምታመጭው ማኪያቶ ውሰጂ መልሽ ምናምን ሲሉ 10 ደቂቃ መቀመጥ ያቅታቸዋል። ለምን? ካራክተር። ጸጋው አላቸው፣ ስጦታው አላቸው፣ ካራክተር የላቸው። በችሎታ እንኳን ወደ ከፍታ ብትወጡ፣ በብቃታችሁ ወደ ከፍታ ብትወጡ፣ ከፍታው ላይ መቆየት የምትችሉት ካራክተር ካላችሁ ብቻ ነው። አንድ ሰው ትልቅ ችሎታ ኖሮት በችሎታው ከፍታ ላይ ቢወጣ ካራክተር ከሌለው ከፍታው ላይ ቆይም፣ ወድቆ ይፈጠፈጣል።
ይወድቃል። ስለዚህ ካራክተራችን ላይ መስራት አለብን። ታዲያ ካራክተር ምንድን ነው? ካራክተር በደንብ አዳምጡ። የፐርሰናሊቲ የምንለው የስብዕና ዋነኛው ኒውክለስ ዋነኛው መለያችን ነው ካራክተር። ፐርሰናሊቲ ስንል ምን ማለታችን ነው? ፐርሰናሊቲ ብዙ ጊዜ ካለባበስ ጋር ምናምን እናገናኘዋለን። ግን ፐርሰናሊቲ 3 ዋና ኮምፖነንቶች አሉ። ይጠቅማቸዋል። በደንብ አዳምጡ። አንደኛው ኢሞሽንስ የምንለው ነው። ፌሊክስ፣ ንዴታችን፣ ቁጣችን፣ ሐዘናችን፣ መነጫነጫችን፣ ሳቃችን፣ ደስታችን የስብዕናችን የፐርሰናሊቲ አንዱ ክፍል ነው። ፌሊክስ ኢሞሽንስ፣ ንዴቴ፣ ቁጣዬ፣ መነጫነጭና ስሜቶችን ሃንድል የማደርግበት መንገድ አንዱ የፐርሰናሊቲ ክፍል ነው። ሁለተኛው ኮግኒሽን ይባላል። ኮግኒሽን እውቀቴ፣ አስተሳሰቤ፣ አመለካከቴ፣ የሐሳብ ይዘቴ ቶት ኮንተንት የሚባለው የሐሳብ ፍሰቴ ቶት ፍሎ የሚባለው እሱ ኮግኒሽን ነው። እውቀቴ፣ ሐሳቤ፣ አመለካከቴ፣ አስተያየቴ ኮግኒሽን ነው። የስብዕናዬ ሁለተኛው ክፍል ነው። ሶስተኛው ቢሄቪየር። ቢሄቪየር አለባበሳችን፣ አመጋገባችን፣ አነጋገራችን፣ አኗኗራችን ቢሄቪየር ነው። ፐርሰናሊቲ ስንል የነዚህ የሶስቱ ድምር ውጤት ነው። ካራክተርስ ምንድን ነው? ካራክተር ሞራል ሴት ኦፍ የሞራል ሴታችን የስነ ምግባር ይዘታችን፣ ሜንታል ቫሊዎቻችን እነዚህ ተደምረው የሚሰጡን ነገር እሱ ካራክተር ይባላል። እምነታችን የሚሰጠን በምሳሌ ላስረዳ። ቅድም አንድ ሴትዮ እና ዩኒክ የሚያደርገን ነገር ነው ካራክተር። እዛ መንገድ ላይ አንድ ሴትዮ ወደቁ እና የሚገርማቸው አንድ ሰው ሴትዮዋን ከወደቁበት አነሳቸውና ተንከባከበና ገንዘብ ሰጥቶ ራይድ ጠርቶ ላካቸው። እየነግራቸዋለሁ ያሬድ ነው ትላላቸው። ያሬድ ነው። ለምንድን ነው የምትሉት? ያሬድን ዩኒክ አድርጎ የሚለየው ነገር ነው ይሄ። ገና እሱ ማን እንደሆነ ሳልነግራቸው ግን ሰውየው ያደረገውን ነገር ስነግራቸው ያሬድ ነው ትላላቸው። አንድ ሰው እዛ ጋር አንድ ሰው ተቸግሮ ነበረ። በጣም ተርቦ ልጆቹ ተቸግረው በቃ ለልጆችማ መቸገር የለባቸውም ብሎ 1000 ብር አውጥቶ ሰጠው። አቅፎ ሳመው፣ ጸለየለት፣ አጽናናው ብዬ ነግራቸዋለሁ። ማን እንደሆነ አልነገርኳቸው። ፓስተር ቸሬ ነው ትላላቸው። ይጀስ ነው። ካራክተር ማለት ልክ እንደዚህ የሚለየን ዩኒክ የሚያደርገን እሱ ነው የሚያስብለን መታወቂያ አይደንቲቲ የሚሆንልን ነገር እሱ ካራክተር። አንተን የሚለይህ ነገር ካራክተር ነው። ከመልክ ከቁመና ከምን ሌላ በጣም አንተን ዩኒክ የሚያደርግህ ነገር እሱ ካራክተር ነው። ከየት አመጣ ነው? ፐርሰናሊቲን ካራክተርን ከየት አመጣ ነው? አንደኛ ኔቸር ማለት ጄኔቲክ ሜካፓችን ማለት ነው። ከአባቴ ከእናቴ የወረስኩት ጄኔቲክ ሜካፕ አለ። አባቱ ቁጡ ነበረ፣ እሱም ቁጡ ነው። አባትየው በልጅነት ነው የሞተው፣ ግን አባቱ ቁጡ ነበረ፣ እሱም ቁጡ ነው። ጄኔቲክ ነው። አባቱ ኃይለኛ ነበር፣ እሱም ኃይለኛ ነው። አባቱ በልጅነቱ ነው የሞተው፣ ጄኔቲክ ነው። ኔቸር አንደኛው። ሁለተኛው ነርቸር የሚባለው ያሳደጉና ወላጆቻችን፣ የተማርንበት ትምህርት ቤት፣ የነበሩን ጓደኞች፣ ያደግንበት ኢንቫይረመንት ደግሞ ነርቸር ይባላል። ስለዚህ ኔቸር እና ነርቸር ካራክተራችንን ይሰራል። የሁለቱ ድምር ውጤት ነርቸር ፐርሰናሊቲም ካራክተርም የሱ ድምር። ካራክተራችን ወይም ፐርሰናሊቲያችን የምንለካበት 5 ነገሮች አሉ። በፍጥነት ልንገራቸው። ካራክተራችን ወይም ፐርሰናሊቲያችን አንድ ሰውን ፐርሰናሊቲ ማየት ስትፈልጉ፣ ካራክተሩን ማየት ስትፈልጉ 5 መለኪያዎች አሉ። አንደኛው ኢሞሽናል ስታቢሊቲ ይባላል። ኢሞሽናል ስታቢሊቲ፣ ከዛ አግሬብልነስ፣ ከዛ ኤክስትሮቨርሽን፣ ከዛ ኮንሽንሽየስነስ፣ ኦፕንነስ ቱ ኤክስፒሪየንስ። ኢሞሽናል ስታቢሊቲ ልንገራቸው። ኢሞሽኑ የተረጋጋ ነው ወይ ብላችሁ ትጠይቃላችሁ።
አንዳንድ ሰው ጠዋት አግኝታችሁት እንዴት ነህ ደህና ነው ወይ እንዴት ነው ኑሮ እንዴት ነው ይላችኋል። ከሰዓት በኋላ ስታገኙት ብሏችኋል። ተናገር። አሁን ደስተኛ ነው፣ አሁን ተናገር። አሁን ዲፕሬስ ነው፣ አሁን ኢሌትድ። ኢሞሽናል ስታቢሊቲ ተመልከቱ። ኖርማል ሬንጅ አለ ሙዳችን ስዊንግ የሚያደርግበት። ደስተኛ ሆናለሁ፣ አዝናለሁ፣ ደስተኛ ሆናለሁ፣ አዝናለሁ። እንደዚህ ስዊንግ ያደርጋል። ስዊንግ የሚያደርግበት ሬንጅ በጣም ከሰፋ ባይፖላር ዲስኦርደር የሚባለው እሱ ነው። ሁለት ፖሎች አሉ ማለት ነው። ከላይ ፖል አለ፣ ከታች ፖል አለ። ይሄ ስዊንግ የሚያደርገው ይሰፋና እንደዚህ ይሆናል። በጣም ደስተኛ ይሆናል፣ ከዛ ይወርድና ዲፕሬስድ ይሆናል። ባይፖላር ዲስኦርደር ይባላል። ግን የሚፈለገው ኳሊቲ ምንድን ነው? ኢሞሽናል ስታቢሊቲ። ስትናደድም ያዝ ማድረግ የምትችል፣ ስትደሰትም ዝም ብሎ የማይፈነጥስ ሰው፣ ኢሞሽኑን መቆጣጠር የሚችል፣ ንዴቱን መቆጣጠር የሚችል፣ ሀዘኑን ማኔጅ ማድረግ የሚችል የተረጋጋ ኢሞሽን ያለው ሰው በጣም ጥሩ ፐርሶናሊቲ፣ በጣም ጥሩ ካራክተር አለው። ኢሞሽናል ስታቢሊቲ ይባላል። ራሳችሁን ኢቫሉዌት እያደረጋችሁ ይሄ ለካራክተር እጅግ በጣም አስፈላጊ ነው። ዝም ብሎ የሚናደድ ሰው፣ ዝም ብሎ ድንገት ተነስቶ ቱግ ብሎ የሚናደድ ሰው ጥፋት ያመጣል። እኔ ስናደድ የምመራባትን አንድ ፕሪንሲፕል ልንገራችሁ፣ ሁሌም ማስታውሳት። በሀሳባችሁ አንገርን ጻፉት። አንገር ንዴት አይደል? ከፊቱ አንድ ዲ ጨምሩበት። ምን ይሆናል ጋሽ ባይ? ዴንጀር ይሆናል። ስለዚህ በአንገርና በዴንጀር መካከል ያለው ልዩነት አንድ ፊደል ነው። አንገር ሲመጣብኝ ዴንጀር ውስጥ ልገባ እንደምችል አውቃለሁ። ስለዚህ ሳብ አረጋለሁ፣ ማኔጅ አረጋለሁ። ኢሞሽናሊ ስተብል ሁኑ ወገኖች፣ ጥሩ ካራክተር እንዲኖራችሁ። ሁለተኛው አግሪኤብልነስ ነው። ምን ያህል ተስማምታችሁ ከሰዎች ጋር መስራት ትችላላችሁ? እንዴት ስራ ቦታ ይወዷቸዋል ወይ? ከሰዎች ጋር ትስማማላችሁ ወይ? ሰዎች በእናንተ ደስተኛ ኮኦፕሬቲቭ ናችሁ? ሰዎች ጠረጴዛ አንስተው ሲሄዱ ቆይ ላግዝ ብላችሁ ትተባበራላችሁ? በዚህ ጋር ነው መሄድ ያለብን ብዬ አማራጭ ሀሳብ አምጥቶ የለም በዚህ ጋር ነው መሄድ ያለብን ብሎ ካሳመነኝ፣ ጥሩ አግሪኤብልነስ ካለኝ ሀሳቤን እቀይራለሁ፣ በዚህ ጋር እንሄዳለን። አግሪኤብል ለሰዎች የሚመች ሰዎችን ትረስት የሚያደርግ ሰው እንሆናለን ማለት ነው። ልባችን ምንታገስ አግሪኤብልነስ ይባላል። ሶስተኛው ኤክስትሮቨርሽን። ኤክስትሮቨርሽን ራስን የመግለጽ ስጦታ ነው። አንዳንዴ ብክን ብለን አንናገረው፣ ውስጣችን እንይዛለን፣ ውስጣችን ይቆስላል፣ ይጠራቀማል። እንዲህ ጨዋ ሆነን መተን በዚህ ጉዳይ አዝኛለሁ አንልም፣ አንገልጽም። ውስጣችን ነው ምን ይዘው። ግን ሃይ አግሪኤብልነስ ያስፈልጋል፣ ሃይ ኤክስትሮቨርሽን ያስፈልጋል። እነዚህ ሃይ ኤክስትሮቨርሽን ያላቸው ሰዎች አሰርቲቭነስ አላቸው። አሰርቲቭነስ ስለሚጠቅም ልንገራቸው። አሰርቲቭነስ ማለት ለምሳሌ ከኋላቸው የተቀመጠ ሰው እግሩን እያወዛወዘ ወንበራችሁን ይመተዋል፣ ዝም ብሎ ይመተዋል። እየተናደዳችሁ ዝም ብላችሁ ትወጣላችሁ ወይስ ወደ ኋላ ዞር እግርህ እየረበሸኝ ነው ትሉታላችሁ? አሰርቲቭ በሆናችሁ እየረበሽከኝ ነው። አሰርቲቭነስ ማለት ኖ ማለት ባለባችሁ ሰዓት ኖ ማለት መቻል፣ አይ ማለት መቻል። ሎ ኤክስትሮቨርሽን ካላችሁ ሊሰድቧችሁ ምናምን የማይሆን ቀልድ ይቀልዱባቸዋል። ትችላላችሁ፣ ታዝናላችሁ፣ ታስቀምጣላችሁ፣ ውስጣችሁ ይቆስላል። ይሄ ሎ ሲሆን፣ ሃይ ሲሆን ግን አሰርቲቭ ናችሁ፣ አክቲቭ ናችሁ፣ ሪሌሽንሺፖች ይኖራችኋል፣ ሶሻል ናችሁ። ሃይ ኤክስትሮቨርሽን ያስፈልጋል። አራተኛው በጣም ነው የምወደው፣ ወጣቶች በተለይ አዳምጡ። ኮንሸንሺየስነስ ይባላል። ኮንሽየስነስ አይደለም፣ ኮንሸንሺየስነስ ነው። ኮንሸንሺየስነስ ሃይሊ ዲሲፕሊንድ መሆን ማለት ነው። ስንት ሰዓት ነው የምትተኙት? ፊክስድ ነው የምትተኙበት ሰዓት? ጠዋት ስንት ሰዓት ነው የምትነሱት? ፊክስድ ነው። እኔ እንዳጠናሁት በታሪክ በጣም ሰክሰስፉል የሆኑ ሰዎች ሃይ ኮንሸንሺየስነስ ወይም ዲሲፕሊን አላቸው። 4 ሰዓት ከሆነ የሚተኙት 4 ሰዓት ይተኛሉ። ፔሪድ
ጥሩ ሙቪ ያገኘሁ ብለው አያመሹም እስከ 7 ሰዓት 4 ሰዓት ላይ አልጋቸው ላይ ናቸው። ጠዋት 11 ሰዓት ከሆነ የሚነሱት 11 ሰዓት ላይ ተነስተዋል። ቁርሳቸውን የሚበሉበት ሰዓት ፊክስድ ነው። የሚያነቡበት ሰዓት ፊክስድ ነው። በቀን ምን ያህል እንደሚያነቡ ያውቃሉ። ስንት ሰዓት እንደሚሰሩ ያውቃሉ። ሃይሊ ዲስፕሊንድ ሃይ ኮንሽንሽስነስ ያላቸው ሰዎች ናቸው። በጣም ሰክሰስፉል የሆኑ እኔም እንዳጠናሁት። ስለዚህ ይህ ያስፈልጋቸዋል ወጣቶች። ማታ ቆንጆ ሙቪ ያገኘው ብለህ እስከ 8 ሰዓት ድረስ አታምሽ። ጠዋት እንቅልፍ ታፈጠኝ ብለህ ፊክስድ ነው፣ ዲሲፕሊን ነው። ራስን ነው ዲሲፕሊን የምታረግ። ሃይ ኮንሽንሽስ በቀን ይህን ያህል ማንበብ አለብኝ፣ አነባለሁ። በዚህ ሰዓት መተኛት አለብኝ፣ ተኛለሁ። ምግብ የማልበላቸው ምግቦች አሉ። እኔ አሁን ግሉተን ፍሪ ቢባል የምግብ እንትን ነው የሚሄደው። ማልበላቸው ነገሮች አሉ ስለተስማማ። ከዛ እነዛን ማልበላቸው ነገሮች ሲቀርቡ አልበላም እላለሁ። ዲሲፕሊን ኮንሽንሽስነስ። ስለዚህ ሃይ ኮንሽንሽስነስ ያስፈልጋል።